እነዚህ ሁለት ወታደሮች እጅግ ወሳኝ በሆነ ተልዕኮ ላይ ናቸው። ከበላያቸው የጥበቃ አውሮፕላኑ ድምጽ ቀስ በቀስ እየራቀ ይሄዳል። ከበታቻቸውም ደግሞ በናዚዎች የተወረረችው የትውልድ ሀገራቸው ትታያለች። በዚያች ምድር ውስጥ የሆነ ቦታ ዋና ኢላማቸው ይገኛል። ራይንሃርድ ሃይድሪክ የፕሪንግ ቆራጭ በመባል የሚታወቀውና ከ1.5 ሚሊዮን በላይ ለሚሆን አይሁዳውያን እልቂት ዋነኛ ቀማሪ የሆነው ጨካኝ ሰው ሂትለር የብረት ልብ ያለው ሰው ብሎ ይጠራዋል። ይህ ሰው ሞት ከፊቱ መቆሙን ፈጽሞ አያውቅም። ሃይድሪክ የዘፋኝና የሙዚቃ አቀናባሪ ልጅ ነበር። በልጅነቱ የሙዚቃ ተሰጥኦ ቢኖረውም የመረጠው መንገድ ግን ሌላ ነበር። ትምህርቱን እንደጨረሰ የጀርመን ባህር ኃይል ተቀላቀለ። ቁመቱ ረጅም፣ ጸጉሩም ወርቃማና ስፖርተኛ በመሆኑ ልክ የናዚ ፕሮፓጋንዳ ፖስተር ላይ እየወጣ ይመስላል። ነገር ግን ይህ ውጫዊ ገጽታው ውስጣዊ ስብራቱን ይደብቅ ነበር። ድምፁ እጅግ ቀጭን ከመሆኑም በላይ በራሱ የማይተማመንና ራሱን የሚጠላ ሰው ነበር። የባህር ኃይል ጓደኞቹ አይሁዳዊ ደም አለበት በሚል ወሬም ወርቃማው ሙሴ እያሉ ያሾፉበት ነበር። እሱም ይህንን ስም አጥብቆ ይጠላው ነበር። ከዚያም በባህር ኃይል ውስጥ በነበረው ቅሌት ለአንዲት ሴት የገባውን የጋብቻ ቃል ኪዳን በማጠፉ ከስራው ተባረረ። ነገር ግን ይህ የሙያ ፍጻሜ ሳይሆን የጥፋት መንገዱ መጀመሪያ ሆነ። ከጥቂት ጊዜ በኋላም ከሃይንሪክ ሂምለር ጋር ተዋወቀ። ከዚያም የናዚን ፓርቲንና የኤስኤስ ቡድንን ተቀላቀለ። ሃይድሪክ በጥቂት ዓመታት ውስጥ በናዚ ጀርመን ውስጥ እጅግ ኃያል ከሆኑ ሰዎች አንዱ ሆነ። በ1938ቱ የተሰበረ መስታወት ሌሊት የተሰኘውን ዘግናኝ ጥቃት መርቷል። በ1941 ደግሞ አይሁዳውያንን ከምድረ ገጽ ለማጥፋት የተማለውን የመጨረሻውን መፍትሄ የተሰኘው ሰይጣናዊ እቅድ እንዲነደፍ ተመደበ። በዚሁ ዓመት ወደ ፕራግ ተላከ። በዚያም በሺዎች የሚቆጠሩ ሰዎችን ወደ ማጎሪያ ካምፕ በመላክና በማስገደል የፕራግ ቆራጭ የሚለውን ዘግናኝ ስም አተረፈ። ሃይድሪክ የቼክ ተቃውሞም ደፍጥጫዋለሁ ብሎ ቢያምንም በጨለማ ውስጥ ግን እሱን የመግደል እቅድ እየተቀነባበረ ነበር። ሃይድሪክ በፕራግ አቅራቢያ በሚገኘው ቤተ መንግስቱ ከቤተሰቡ ጋር ሲዝናና በመቶዎች የሚቆጠሩ ኪሎ ሜትሮች ርቆ በለንደን ውስጥ ሁለት ወታደሮች እሱን ለመግደል ስልጠና ይወስዱ ነበር። ያን ኩቢሽ እና ዮሴፍ ጋብቺክ ሁለቱም ሀገራቸው ያለ ፍልሚያ በናዚዎች እጅ መውደቋ ቢያንገበግባቸውም በምንም አይነት መስዋዕትነት አጸፋውን ለመመለስ ቆርጠው ተነሱ። በታህሳስ 29 ቀን 1941 ሌሊት የብሪታንያ አውሮፕላን እነዚህን ሁለት ወታደሮች በጠላት ግዛት ውስጥ ጣላቸው። ነገር ግን በበረዶ ማዕበል ምክንያት በስህተት ራቅ ባለ ቦታ ላይ ወረዱ። ጋብቺክ በእግር ላይ ጉዳት በደረሰበት እቅዱ ገና ሳይጀመር የከሸፈ ቢመስልም በአካባቢው የነበሩ የቼክ አርበኞች ረዷቸው። በሚቀጥሉት ጥቂት ወራት የፕራግ ነዋሪዎች ሕይወታቸውን አደጋ ላይ ጥለው በመደበቅና በመመገብ አገዟቸው። ሃይድሪክ አይሁዳውያንን ለማጥፋት ስብሰባ ሲያካሄድ እነዚህ ሁለት ሰዎች ግን የሃይድሪክን የየዕለት እንቅስቃሴና ጉዞ በጥንቃቄ ያጠኑ ነበር። ሃይድሪክ ሁልጊዜ ያለ ጥበቃ በሹፌሩ ብቻ ታጅቦ እንደሚጓዝ ደረሱበት። ይህ ትልቅ አጋጣሚ ነበር። ግንቦት 29 ቀን 1942 ምሽት ሃይድሪክና ባለቤቱ በአባቱ የሙዚቃ ቅንብር ሲዝናኑ ኩቢሽና ጋብቺክ ግን የሞት መሳሪያዎቻቸውን እያዘጋጁ ነበር። አንደኛው የእጅ ቦምብ ሲይዝ ሌላኛው ደግሞ ተገጣጣሚ ጠመንጃ አዘጋጀ። መሳሪያዎቹ ለማንም እንዳይታዩ አዲስ በታጨቀ የጥንቸል ሳር ውስጥ ደበቋቸው። በማግስቱ ጧት ሃይድሪክ ከ3 ልጆቹ ጋር ቁርስ በልቶና ተጫውቶ ነፍሰ ጡር ባለቤቱንም ተሰናብቶ ከቤተ መንግስቱ ወጣ። ይህ የህይወቱ የመጨረሻ ጉዞ እንደሚሆን ፈጽሞ አልጠረጠረም ነበር። በፕራግ ከተማ ዳርቻ ሊቤን በተባለ ጠባብ መንገድ ላይ ያን ኩሺክ እና ዮሴፍ ጋብቺክ ለሰዓታት በዝምታ አድብተው ጠበቁ። በመጨረሻ የሃይድሪክ መርሴዲስ መኪና መጣች። ጋብቺክ ወደፊት ተራምዶ የዝናብ ካባውን ወረወረ። ከዚያም ጠመንጃውን አነጣጥሮ ቃታውን ሳበው። ነገር ግን ምንም አልሆነም። መሳሪያው ተከረሸመ። ለወራት የተደረገው ስልጠናና ጥረት በዛ ወሳኝ ቅጽበት መከነ።
ሃይድሪክ አንድ አጥቂ ብቻ እንዳለ በመገመት መኪናው እንዲቆም አዘዘና ሽጉጡን መዘዘ። በዚህ ጊዜ ኩሽቢክ አጋጣሚውን በመጠቀም የእጅ ቦምብ ወረወረ። ቦምቡም በመኪናው አጠገብ ፈነዳ። ሃይድሪክም ክፉኛ ቆሰለ። ሁለቱ አጥቂዎች በዚያ ቅጽበት ቢሰወሩም ተልዕኮው የከሸፈ መሰላቸው። ነገር ግን የሃይድሪክ የ8 ቀናት ስቃይ በኋላ ሰኔ 4 ቀን 1942 በደረሰበት ቁስል ሞተ። የሃይድሪክ ሞት ናዚዎችን ክፉኛ አስቆጣቸው። የበቀል እርምጃ ለመውሰድ ሊዲት የተባለችውን መንደር መረጡ። ሰኔ 10 ቀን 1942 ናዚዎች መንደሯን ከበቡ። በዚያው ሌሊት 173 ወንዶችን ረሸኑ። ሴቶችን ወደ ማጎሪያ ካምፕ ላኩ። ሕፃናትን ደግሞ ከእናቶቻቸው ነጥቀው ገደሏቸው። ናዚዎች መንደሯን፣ ቤቷን፣ ቤተ ክርስቲያኗን እና ሌላው ቀርቶ መቃብሯን ሳይቀር ደምስሰው በባዶ ሜዳ ላይ አስቀሯት። ይህን ሁሉ ግፍ ደግሞ ለዓለም ለማሳየት በፊልም ቀረጹት። ናዚዎች አጥቂዎቹን ለማግኘት የ1 ሚሊዮን ማርክ ሽልማትና ምህረትን አወጁ። በዚህ ጊዜ ካሌር ቹርዳ የተባለ አብሯቸው የሰለጠነ ጓደኛቸው አሳልፎ ሰጣቸው። ናዚዎች የአጥቂዎቹን መደበቂያና የረዷቸውን ቤተሰቦች አወቁ። ጋብቺክና ኩቢሽ በቅዱስ ሲሪልና ማቶዲያስ የኦርቶዶክስ ቤተ ክርስቲያን ምድር ቤቱ ውስጥ ተደብቀው ነበር። 7 የቼክ አርበኞች ከ700 በላይ ከሚሆኑ የናሲ ወታደሮች ጋር ለሰዓታት ተዋጉ። ናዚዎቹ መግቢያ ሲያጡ የምድር ቤቱን በውሃ አጥለቀለቁት። ኩቢሽ በውጊያው ቆስሎ ሞተ። ጋብቺክና የቀሩት አርበኞች ግን በናዚዎች እጅ ከመውደቅ ራሳቸውን ማጥፋትን መረጡ። ከጦርነቱ በኋላ ፍትህ ከፊል ተከናወነ። በሊዲት ጭፍጨፋ ያዘዘው የናሲ ባለስልጣን ተይዞ ተሰቀለ። ከዳተኛው ካሌር ቹርዳ በ1947 ፕራግ ውስጥ በስቅለት ተቀጣ። የሃይድሪክ ባለቤት ሌና ግን እስከ ሕይወቷ ፍጻሜ ድረስ የባሏን ወንጀል ስታስተባብል ኖራለች። ዛሬ በፕራግ ከተማ ውስጥ ለሁለት ጀግኖችና ለረዷቸው ንጹሃን ዜጎች መታሰቢያ ቆመዋል። እነዚህ ስፍራዎች የጠፋውን ሕይወት ለማስታወስ ብቻ ሳይሆን እንደዚህ አይነት ግፍ ዳግመኛ እንዳይደገም እንደ ማስጠንቀቂያ ያገለግላል። ያን ኩቢሽ እና ዮሴፍ ጋብቺክ በክብር ይነሳሉ። አገራቸውን ከጨካኙ የፕራግ ቆራጭ ነፃ ለማውጣት ሕይወታቸውን ሰጥተዋል። ታሪክም እየፈጸሙትን ጀግንነት መቼም አይረሳውም።